ከውግዘት ወደ ክብር የኖሚ ማዱኬ አስደናቂ ጉዞ። የተወደዳችሁ የጂኤስ ስፖርት ቤተሰቦች በያላችሁ በሰላምታችን ይድረስ እያልን ዛሬ ስለ አርሰናሉ ማዱኬ አንዳንድ ጉዳዮች እናወሳለን። አብራችሁን ቆይታችሁ ላይክ፣ ሼር፣ ኮሜንት እና ሰብስክራይብ እንዲሁም የደወል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን ከውግዘት ወደ ክብር የኖሚ ማዱኬ አስደናቂ ጉዞን እንዴት ተመለሰ ስንል እንቃኛለን። አብራችሁን እንድትቆዩ በመጋበዝ ወደ አርሰናል ቤት ከመምጣቱ በፊት ኖኒ ማዱኬ አርሰናልን እንዲቀላቀል ያደረጉት ምክንያቶችን እንቃኛለን። እንግዲያውስ በጁላይ 2025 መድፈኞቹን በ48.5 ሚሊዮን ዩሮ የመጀመሪያ ክፍያ ከመከፈሉ በፊት በኔዘርላንድ PSV እና በለንደኑ ቼልሲ ቤት ያስመዘገበው ስኬት መሆኑ አይዘነጋም። ኖኒ ማዱኬ ሌላኛው መድፈኞቹን የመምረጡና የመመረጡ ጉዳይ ሲወሳ መነሻው ኖርዝ ለንደን መሆኑ ሲሆን የተወለደው በባርኔት በተባለች የለንደን ግዛት መሆኑ ሲሆን በለንደን ክለቦች በክሪስታል ፓላስና በቶትናም የለንደን አካዳሚዎች እግር ኳስን እስከ 16 ዓመቱ ድረስ መማሩ ሲሆን ከ4 ዓመት የኔዘርላንድ ክለብ በሆነው PSV ኤንዶቨን በቆየበት ወቅት በ80 ጨዋታዎች ላይ 20 ግቦችን በማስቆጠር 14 የሚደርሱ ኳሶችን በማስቆጠር ሲሆን ከዛም ወደ ሌላኛው የእንግሊዙ አንጋፋ ክለብና ስመጥር ክለብ ወደ ሆነው ቼልሲ ቤት በመመለሱ ነው። በመጣበት ወቅትም ኖኒ ማዱኬ 11 ግቦችን በሰማያዊ ማሊያ በ49 ጨዋታዎች በማስቆጠርና ቼልሲ የዩኤፋ ኮንፈረንስ ሊጉን እንዲያሸንፍ በማድረጉ ነው። በቼልሲ ቤት እያለ ኖኒ ማዱኬ ከኳስ ጋር ያለው ፍጥነት ወደር የለሽ ሲሆን ኳስን በፍጥነት ወደ ተቃራኒ የግብ ክልል ይዞ በመግባትና ሾት በማድረግ በቼልሲ ቤት የሱን ያክል ክህሎትን የተላበሰ በወቅቱ የሌለ መሆኑ መድፈኞቹን እንዲቀላቀል አስመርጦታል። ኖኒ ማዱኬ በዓለም ዋንጫው መክፈቻ ከክሮኤሺያ ጋር በነበረው ጨዋታ በእንግሊዝ ብሔራዊ ቡድን ቋሚ አሰላለፍ ውስጥ መካተቱም ባለፈው አንድ ዓመት ውስጥ ላሳለፈው አስገራሚና ስኬታማ ጉዞ ትልቅ ማሳያ ሆኗል። እንግሊዝ ክሮኤሺያን 4-2 በረታችበት ጨዋታ ማዱኬ ካሳየው ድንቅ ብቃት ባሻገር ሃሪ ኬን ያስቆጠረውን የፍጹም ቅጣት ምት በማስገኘት ረገድ ግንባር ቀደም ሚና በመጫወት ለሶስቱ አናብስት የድል መንገድ የራሱን አስተዋጽኦ አበርክቷል። ይህ ስኬት ግን አልጋ በአልጋ በሆነ መንገድ የተገኘ አልነበረም። ከዓመታት በፊት ማዱኬ በ50 ሚሊዮን ፓውንድ ከቼልሲ ወደ አርሰናል ሲዘዋወር በደጋፊዎች ዘንድ የነበረው አቀባበል እጅግ ቀዝቃዛና ተቃውሞ የተቀላቀለ ነበረ። ብዙዎች ዝውውሩን በመቃወም በማኅበራዊ ሚዲያ ዘመቻ ከማድረጋቸውም በላይ ዝውውሩ እንዳይፈጸም የፊርማ ማሰባሰቢያ እስከ ማዘጋጀት ደርሰው ነበረ። ሆኖም ግን ማዱኬ ይህን ከባድ የሥነ ልቦና ጫና ወደ ስኬት በመለወጥ መድፈኞቹ ከ22 ዓመታት በኋላ ለመጀመሪያ ጊዜ የፕሪሚየር ሊግ ዋንጫን እንዲያነሱ የበኩሉን የተወጣ ሲሆን በደጋፊዎቹ ዘንድ የነበረውን ጥላቻ ወደ ፍቅር ቀይሮታል። በአሁኑ ወቅት ማዱኬ ከቡድን አጋሩ ቡካዮ ሳካ ጋር በክለብም ሆነ በብሔራዊ ቡድን ደረጃ ያለውን ጤናማ ፉክክር ወደ አዲስ ከፍታ አድርሶታል። ሳካ ከጉዳት ጋር በሚታገልበት በዚህ ወቅት ማዱኬ የተሰጠውን ዕድል በሚገባ በመጠቀም የእንግሊዝ ብሔራዊ ቡድን ወሳኝ ተጫዋች መሆኑን ከአገሩ ልጅ ከክለብ አጋሩ ዲክላን ራይስ ጎን በመሰለፍ ከኢዜ ጎን እየተጫወተ አቅሙን እያሳየ ይገኛል። ሳካ ራሱ በሁለቱ መካከል ያለውን ግንኙነት የተለየ ሲል የገለጸው ሲሆን ይህ በሁለት ድንቅ ተጫዋቾች መካከል የሚደረግ ፉክክር ለአርሰናልም ሆነ ለቶማስ ቱዌል ስብስብ ተጨማሪ የጥንካሬ ምንጭ እንደሚሆን ይጠበቃል። ማዱኬ ከደጋፊዎች ተቃውሞ ተነስቶ የሊግ ሻምፒዮንና የዓለም ዋንጫ ተሰላፊ ለመሆን የበቃበት መንገድ በእግር ኳስ ዓለም ከታዩ አስተማሪ የጽናት ታሪኮች መካከል አንዱ ሆኖ ተመዝግቧል። ማዱኬ
በአርሰናል ቤት ምንም እንኳን በቡካዮ ሳካ ቦታ የጨዋታ ቦታ መጫወቱን ተከትሎ በቂ የቋሚ ጨዋታዎችን ማድረግ ባይችልም በተሰለፈባቸው ጨዋታዎች ላይ እጅግ ፈጣን አጨዋወቱ ለተቃራኒ ክለቦች አስቸጋሪ እንዳደረገባቸው የታዘብናቸው ጨዋታዎች በርካታ ሲሆኑ ኖኒ ማዱኬ ፍጥነትና ከኳስ ጋር ያለው የድሪብሊንግ ችሎታው ሌላው የተጫዋቹ ከፍታ ማሳያው እንደሆነ ሲነገርለት ማዱኬ ክለቡ በሚጠቃበት ወቅት ለመድፈኞቹ ተቀይሮ በመግባት የማጥቃት አቅማቸውን መመለስና ጨዋታዎችን ከተቃራኒያቸው በመብለጥ 90 ደቂቃን እንዲጨርሱ የማስቻል ችሎታም ያስደነቀ ጉዳይ ሆኗል። በባለፈው ዓመት በሚካኤል አርቴታ ግፊት ሆኖ ማዱኬ መድፈኞቹን ሲቀላቀል ሚካኤል አርቴታ ምነካቸው ያሉ በርካቶች ቢሆኑም አሰልጣኙ ግን የተጫዋቹን እምቅ አቅም ወደ ከፍታ ለመለወጥና ለበርካታ ጊዜያቶች በቡድናቸው ስብስብ ውስጥ እንዲቆይ በማድረግ ተጫዋቹን በሊጉ እንዲያብብ የማድረግ የመስራት ስራን ሰንቀው እንዳመጡት በቅርብ የሚከታተሉት የአርሰናል ታማኝ የመረጃ ምንጮች እያስነበቡ ይገኛሉ። ኖኒ ማዱኬ በአርሰናል ቤት በመጣ በዓመቱም የሊጉን ዋንጫ ያሳካ ሲሆን በትልቁ የአውሮፓ ቻምፒየንስ ሊጉም ለፍጻሜ በመድረስ ከክለቡ ጋር በከፍታ መድመቅ ከቻሉ ኮከቦች መካከልም ለመሆን በቅቷል። አሁን ኖኒ ማዱኬ አርሰናል ቤት ከማይፈለጉ ሳይሆን አሁን ላይ ለአርሰናል ደራሽ መሆኑን በእንግሊዝ ብሔራዊ ቡድን ስብስብ ውስጥ እያሳየ ያለው ብቃቱ ደግሞ የሚያረጋግጥለት ሲሆን ከእንግሊዝ ብሔራዊ ቡድን ጋርም በረጅሙ የዓለም ዋንጫ ጉዞ ከቶማስ ቱዌል ጋር በመሆን እንደሚጓዝ ይጠበቃል። ቶማስ ቱዌል ኖኒ ማዱኬን ቀዳሚ ተመራጫቸው በማድረግ ሁለተኛ የሳካ ተተኪ በማድረግ በየጨዋታው በቋሚነት እያሰለፉት ይገኛሉ። እሱም የቶማስ ቱዌልን እምነት በከፍታ እየሞላው ይገኛል። ታዲያ ኖኒ ማዱኬ ወደፊት ከቶማስ ቱዌል ከእንግሊዙ ብሔራዊ ቡድን ጋር ምን ያሳየን ይሆን? እርሶ በዚህ ጉዳይ ላይ ምን ይላሉ? ሐሳቦን ያጋሩን። የተወደዳችሁ የቻናላችን ቤተሰቦች ቻናላችንን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እና የደወል ምልክቷን እየነካችሁ አብሮነታችሁን ስለምታደርሱን ከልብ በማመስገን የዛሬን በዚሁ አበቃን። በሌላ ጣፋጭና አስደናቂ ዝግጅት እስክንገናኝ በዚሁ ተሰናበትኳችሁ። ቸር ያገናኘን።